በቃ ወርቅ ስንገዛ ምናምን ለማሳየት ነበረ። ወርቅ ስንገዛ ደግሞ ለማሳየት አረብ መድኃኒያ አንቺ አሙሽ ጋር ወደ ፍቅር እንደዚህ አይነት ስሜት ይሳበጅም ከቅድሴ ማለት ነው አብሬ ሳያለ መሰለኝ ሙዚቃ። ሰላም ውድ ተመልካቾቻችን እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ ማለት ነው የሆነ ናቴ ማለት ነው ሁሌም ለማስጨነቅ ናቴን ወደ ኋላ ብዬ አላውቅምና ላስጨንቀው አስቤያለሁ። ከባባ ጋር ማለት ነው አብረን የመጣ ነው። የለም ደግሞ ይለታለሁ የመጣሁና እንደዚህ አያስብምሽ ምናምን ብሎ ሲለኝ ወጣ ብያለሁ ምናምን ብዬዋለሁና ካሜራ እንዲያስብ ምናምን አያውቅም። እና ምን መሰላችሁ ዛሬ ማለት እናቴን በደንብ አድርጌ ነው የማጨናንቀው። ምንድን ነው መሰላችሁ የማጨናንቀው ወርቅ ግዛልኝ ይለዋለሁ። አሁን የወርቅ ዋጋ በጣም ውድ ሆኗል። 1 ግራም 28,000 27,000 እንደዚህ አካባቢ ነው። 27,000 እስከ 28 ምናምን ከዛም በላይ ነው። እና ወርቅ ገዛልኝ ብዬ ማለት በጣም ነው የማጨናንቀው። ግን እንደሚል ደግሞ አብረን እናየዋለን። ያለበትን ሁኔታ አሁን አውቃለሁ። ትንሽ ያው አሁን ላይ ወርቅ የሚገዛበት ሀሳብ ላይ አይደለም የሚለው። ግን ለእኔ ደግሞ ዋናው ወርቅ ካልገዛ ብዬ ዛሬ ወይ ነገ ግድ ነው ብዬ ማነው ኮስታር ብዬ ጠይቀዋለሁ። እስኪ ምን እንደሚል አብረን እናየው ይሆናል። እንደመጣሁ ነው ብሏል። እስኪ አብረን እንጠብቀዋለን። ሲመጣ ደውዬለታለሁ። ቅርብ ቦታ ነው ያለሁበትን ቦታ ነግሬዋለሁ። ይመጣል እና እንግዲህ እኔና ባባ ደግሞ እዚህ ጋር ቁጭ ብለን እንጠብቀዋለን። ባባ ስለተኛ ነው እንጂ ያሳያችሁ ነበር። ተኝቷል እና አብራችሁን ጠብቁ። ይመጣን ፈርቻለሁ የምር ምን ይረበኝ በቃ ግን እንዴማ ምን ይረበሻለሁ አንዳንዴማ በቃ እናረም ወጣ ብዬ ምናምን ከልጄ ጋር ፈታ ፈልጌያለሁ። ጓደኞቻችን ምናምን አንቺ ካሜራ ዘቅነሽ ይዛት ምትሰራለሽ? ካሜራ ደቅኛ ያው እንደዚህ ነገር ዘይቀ ነው የሆነ በቃ እንዴ ከዘይቀ ፈልጋለሁ። ምን ሊሆን ይችላል? ያው ማለት ወርቅ ይዛል። ኧረ ይደብራል። እንደዚህ አንዴ እኮ ደረቁ ወርቅ ግዛልኝ ይባላል። እንዲሁ ዝም ብሎ በድንገት ወርቅ ግዛልኝ ይባላል። ወርቅ ግዛልኝ ይባላል። እንዴት ደፍሎ ድንገት እንዴት ምን ነው ማለትም ወጣቱ ታስቡበት ነው የሚገዛው ውዴ። ማለትም አውቃለሁ ወርቅ እንዲገዛ እንደምትፈልጊ እንደገዛሽ እንደምትፈልጊ አውቃለሁ። ግን ምንድን ነው መሰለሽ ወርቅሽ ከጠፋ ቆይቷል። አዎ ሌባ ተወሰደ ከስልኩ ጋር ምናምን ሌባ እንደወሰዱ አውቃለሁ። ግን ምንድን ነው መሰለሽ ያልቻልኩት እኔ ማለት ነው ፕሮግራም ይዘን እቅድ አውጥተን ነገ ያው ፕሮግራማችንን በማይነካ መንገድ ነው እንጂ እንዲህ ባንዴ ተደርሶ ዛሬ ወርቅ ካልገዛልኝ ማለት ሊሆን አይችልም። መሆንም ደግሞ አይችልም። ከባድ ለምን አሁን ደግሞ እኮ በቅድ ነው የሚሆነው። በቅድ ነው በፕሮግራም ነው የሚሆነው። ዝም ብሎ ከመሬት ተነስቶ ወርቅ ግዛልኝ ትንሽ ከባድ ነው። ወስበሽዋ ስለዚህ ማለት ነው ያረጋጊና የተወሰነ ጊዜ ሲጨኝ እኔም አስቤበት ወሬ ነገሮች አስተካክዬ ገዛልሻለሁ። የሆነ ጊዜ ሲጨኝ እንዴ አንተ አይደብረም እንዴ ታታታ የዲኮሬት ተጃንተ ተጃንተ ቀለበትሽ ይሻላል። ቀለበትሽ እኮ ነው ከይኝ እንደምን ነው አንተ ያለ ማለት ነው እንዴት ነው የምታስለኝ? ማን እንደዘመሽ ጀመር ቀለበትሽ እሺ ነው ላንቺ። ምክንያቱም አንዳንዴ ማሰብ ያለብን ህይወት ውስጥ ያለናችን ነገር በርግጥ አይደል አብሮ የማይኖር ሰው ነው ስለሚጠራጠር በርሱ ስለሚሰራ እንጂ አብረን እየኖርን ቀለበት አድርጌልሽ ነበር ታውቂያለሽ አይደል? ቀለበት አድርጌልሽ እንዴ አለና እንጂ ምን እኮ ሌላ ሳያቀም ቀለበቱን የወሰደው አይደል? እሺ ቀለበቱን የወሰደው ቀለበቱን ደግሞ ገዝቼ በትካትና ሰርፕራይዝ ማድረግ አለብኝ። እኔ ስራ ግን ድንገት ከመሬት ላይ ቀለበት ግዛ ስትይ ያውን ካሜራ ደቅነሽ እንደዚህ ትንሽ ተረጋጊና ኦልሞስት ከጥንት ጊዜ በኋላ እኔ ጋር ሰርፕራይዝ አድርጌሻለሁ። ስለዚህ ቃሌ ነው። ያው በቤተሰቦች ፊት እያልሽ ነበር የምትሰራው ይመስለኛል። ቪዲዮ ልትፖስት ይችላል እንዴ? እኔ እኮ በቃ ካሜራ ካሜራ እየወጣሁ ራሱ ማለት አባቴ እና ደግሞ ማለት ነው አረጋጊው ሁሉም ነገር በፕሮግራም ነው
እንጂ ህይወት እንደዛ ትንሽ ከባድ ያደርገዋል ፍቅር ከተማሽ ማለት ነው። ስለዚህ ተረጋጊ። እገዛልሻለሁ እኔ ራሴ አስምሪ ወርቁን እኔ ራሴ እገዛልሻለሁ። ከመቼ በቃ ሁሉ ተሰራ ሽኩ ዲዩስኛው አንዳንድ ምንም ታውቂያለሽ። አሁን ስራ ተበላሽቶብኝ ወቅት ትንሽ ወጣ ገባ እያለ ያለበት ታይም ነው። እውነቴን ነው የማወራው። አይዞኝ እንትን እያልኩኝ ለማስመሰል አይደለም ማርያም እውነቴን ነው። ምክንያቱም ስራ ተመቶብኝ አሁን አንዳንድ ነገሮች ምክንያት ስራ ስለተበላሸብኝ እሱን አስተካክዬ የሆኑ ነገሮችን ካስተካከል በኋላ ወርቅ እገዛልሻለሁ። አንቺም ደስተኛ እንድትሆኝ እፈልጋለሁ። ምክንያቱም እቺ እኮ ነሽ ከአንቺ በላይ ማን አለኝ እንዴ? ማርያም ነው ምሬን ነው። ቀለበት ሲሪየስ ነው። ይኸው ደግሞ አንቺ ያደረግሽልኝ ቀለበት ይጋል ለቃልሽ ደግሞ ታማኝ ነኝ እና ምንም እንዳያሳስብሽ የቀለበቱ ጉዳይ ሲሪየስ ነው። የማይቀር ነገር ስለሆነ አያሳስብሽ። ግን ይመስለኛል ዛሬ የሆነ ምን ይላል ለማለት ፈልገሽ ይመስለኛል። ብዙ ኢየሱስ ወይ ይጣጣሪ እንደዚህ ወጣሽው ካሜራ ደቅሽ ምናምን እኔን ጠርተሽ ከስራ ቦታ ምን ይላል ለማንኛውም ተከታታችን እስኪ ምን ይላል እንደሚለው መንገድ ነበረ። ያው እንግዲህ ቃል ገብቷል። በእርግጥ ያው ፕሮግራም ይዘናል ቀለበት የሚገዛበት ወይም ደግሞ ሰርፕራይዝ የሚያደርገኝ ያው ቃል ገብቶልኛል። ግን ዛሬ እስኪ ምን ይላል እንደሚል ነበረ ሀሳቤ። ይኸው ገምቻለሁ። እንዴ ደግሞ ትከተለው በእርግጥ ደግሞ እንደዛ ይደረግ ማለት ፈልጋለሁ ናቲና ከስራ ቦታ ብለሽ ጠርተሽ አጣርተሽ በዚህ ሰዓት እኔ ደግሞ ያው የኔ አየር እንቀበል ማሽን ጆይ እንዳደረግልሽ ምናምን ማሰለኝ የጠራሽ ነው እንጂ በዚህ አጋጣሚ እዚህ መጥቼ ካሜራ አስቀምጠሽ ምናምን ቀለበት ግዛልኝ እንደማትይኝ አልተው እንዴ እዚህ ጋር መጥቼ እዚህ ቁጭ ካልሆነ እንዴት ነው ማይክ እንደያዝልሽ ካሜራ ምድግራ እና ፍቅር ላንቺ እንኳን ወርቅ ይቅርና ዳና እንዲገባሻል ሚስቴስ ኮንፊደንስ ማለት ነው። ስለዚህ ላንቺ ደግሞ ማለት ነው የኔ ምንሰልከናለ ወርቅ ብቻ አይደለም የእጅ ብቻ አይደለም ይሽ የአንገት የጃሮ የእግር እንደዳው ያስንጫ ተንዲኒ አፈንታማ ተንዲኒ ለማንኛውም ተመልካቾቻችን መጀመሪያ ትንሽ የበር ካሜራ ላይ ምናምን ማለት ነው አንዳንድ ጊዜ ያው እንግዲህ ያልተረጠነ ቦታ የሚኖር ትንሽ የሆነ እንትን ይሆናል እንደሚባለው ሰው ሁሉም ሰው ወደ እናንተ ይሆናል ተመልካች ማለት ነው። ደግሞ ፈሪ ነኝ እና ሰላስላችሁ በጣም እየተደናነሰ ነበረ። ይታ በጣም ነበር የነበረው የሚገርም ሁኔታ ማለት ነው። ካሜራው አልገባችም ግን በጣም እየንጭ ነበር እና ጓደኞቿ ጋር ስታወራ ምናምን ልቤ ወደሷ ነበር የሆነው። እናንተን ሰላም ለማለት እንኳን በደንብ አላልኳቸውም። ማርያም ደግሞ ሰላም አላልኳቸውም። አንተ ይቅርታ ጋይስ እዚህ ያው ማለትም ካሜራ እንደተደቀነ አላየሁም ግን ድንገት ኢንጆይ እናደርጋለን ብላኝ ስለጣራችኝ ከመጣሁ በኋላ ነው ካሜራውን ቁጭ ብያየሁት እና ቤተሰብ ምን ልላችሁ ፈልጌ ነው ባይክ ከይቅርታ ጋር ሰላምታዬ ለእናንተ ሰላም ብያለሁ። ሁላችሁ ባላችሁበት ሁሉ ሰላምታዬ ይድረሳችሁ እያለሁ እና ወደች ይሄ እንዴት ነው ወጣው ምናምን አወዳችሁትም የመርማ ልቤ ነው ወይ ፕራንክ አትባል ደግሞ የሆነ ነገር አትባል ማለት ነው። የምታስደነግጥ ጥያቄ ናት። ድንገት ከስራ ቦታ ተጠርታችሁ መጣችሁ እንደዚህ አይነት ጥያቄ ሲቀርብላችሁ ምን አይነት ስሜት ሊሰማችሁ ይችላል? እኔ ትንሽ የሆነ ስሜት አድርጎኝ ነበር ግን ኦልሞስት ደግሞ ካሜራ ያየዋት ተረጋጋው። ግን ለእናንተ ደግሞ አላስታውሳችሁ የቀረሁት ምንድነው ቻናላችንን ሰብስክራይብ በማድረግ ቪዲዮውን ደግሞ ላይክ በማድረግ እኛንም አበረታቱ። ኦልሞስት እንግዲህ 15,000 ገብተናል። ያው እንኳን ደስ አላችሁ ብለን ባትሉንም እኛ ለራሳችን ደስ ብሎናል እና ቀጣይ ደግሞ እንግዲህ በቅርቡ ከአንድ ወር በኋላ 20,000 እንደምታስገቡ ተስፋ አለን እና ጋይስ ሁሌም ከእናንተ ጋር ነን። ቻናላችንን ላይክ እያደረጋችሁ ቪዲዮውን ሁሌም እንደምታግዙን ተስፋ እናደርጋለን። እንወዳችኋለን። ለዛሬው ቪዲዮአችን እንግዲህ በእርሶ ተጀምሮ በእርሶ ያልቃል። የሆነ ነገር ተባላችሁ ያው ተመልካቾቻችን በቃ ደስ የሚል ቦታ ነው። ያው እንግዲህ ይከፍታናል ይሄ ከስራ ቦታ ታዲያ ስለተጠራው ይቅርታዬን በእነሱ ፊት ተቀበል እና በቃ ምን ይላል ነበረ ያው እንግዲህ ያለውን ሰምታችሁታል። እስኪ ኮሜንት እና ሼር እና ያደርጋችሁ በርካታውን አሁን በነበረን ቆይታ ከልክና ከተከናለ ቴንኪው እንወዳችኋለን ጋይስ።